ስለ ዒድ ፊቂ ላይ ትቀራላችሁ ሱጃዕ ላይ በለው ምን ላይ ትቀራለህ የት አራቱ መዝሀብ ላይ ስለ ሶላት ኪታቡ ሶላት ከገባ በኋላ ባብ ተብሎ ዒደይን ሶላት የዒድ ሶላቶች ተብሎ ህጋቸው ይነገራል ምን ማድረግ የሞሊድ ነው አይታችሁ ታውቃላችሁ ኪታብ ላይ ባብ ሞሊድ ተብሎ ሞሊድ ላይ ስትሄድ እንዴ ተደጋለ ዙርባት ይዘና አንድ ጫት ዙርባ ይዘና ስትመረቅን ይሄ ማድረግ አይቻልም ምናምን ተብሎ የሚጠቀስ የለም ሞሊድ ተብሎ የራሱ ባብ ተቀምጦ ያስቀመጠ ፉቃ የለም እስካሁን ድረስም የለም ትልቅ ነገር ተብሎ አንተ ባለማክበርህ የረሱል ሰለላሁ ዐለይሂ ወሰለም ጠላት ነኝ የተባልክ የዒድ ሶላት ላይ ቆል ተባልክ ይሄን ትልቅ ማዕዘን ያለው ፊቂ ላይ ባብ የለው አንድ ባብ የለው ድፎ ዳቦ ይዘና ቢል ማለት አንድ ባብ እኮ ነው ምን ማለት ነው والله አስቡት በራሳችሁ ሞሊድ ተብሎ ትልቅ ኡሱል ሆኖ ያለ ነገር ግን እባብ ኪታብ ላይ ፊቂ ላይ ምንም አላስቀመጡበት በኋላ የመጡት ተውት የቀደምቶቹ እሺ አያውቁትም እንበል በኋላ ከመጡት ሞሊድ የሚከራከሩት ስለ ባብ አስቀምጣለ ከባድ ነው የትኛውን ባብ ታስቀምጣል እኛ አካባቢ ካለ ያው እንደምታውቁት ይሄ ዙርባጫስና ድፎ ዳቦ ምርቃ ነው አለ እንበል ወዴላ አካባቢ አያውቁትም ባቡል ቃት ብሎ እንዴት እንደሚቃም ቢያስቀምጥ እዛ አካባቢ ያለው ሰው ምን ብሎ ይጠይቅ አከባበሩም ደንብ የለው ሁኔታው ደንብ ሁሉ ነገር እኮ ነው ስርዓት ሸርጥ አርካን ምናምን የለም አታውቁማ ለዚህ ነው ራሱ ሸሪዓ ላይ እነሱ እንዳስገቡት ያህል ፊቂ ላይ መግባት አልቻለም የዒድ ሶላት ሳሰግ ስትቀርኩ ማንም ዑለማ እንደዚህ አይደለም የሞሊድ ሳታከብር ስትቀር ሙናፊቅ ይላል ረሱል ሰለላሁ ዐለይሂ ወሰለም አትወድም ትባላለህ ወይ ደግሞ ረቢዕ አወል ሲመጣ ዋህቢያ እንቀጠቅጣው እንደ ሸይጣን ይላል ይሄ ሁላ እየተባለለት እንደው ምን አለ አንዲት ባብ እኮ ቢያገኙላት አንድ ባብ እኮ የሁላ የለውም ለዚህ ነው ሞሊድ የሚባለው ነገር ዝም ብሎ እንደሆነ የምታውቁ ዝባዝንኪ እንደሆነ ስለ እርድ አይታችኋል እያንዳንዱ ፊቂ ላይ የቀረ ነገር እኮ የለም ለወደፊትም ኢንሻአላህ እናያለን ስለዚህ ጉዳይ አንድ ሳናይ ነው የምንጨርሰው አንድ ቦታ ላይ ሁለተኛ ደግሞ ተሸቡህ ነው ነሷራ ላይ ተሸቡህነት አለው አንዳንዱ ሚላ መሰለ ይሄ አንዳንዱ እዚህ ወደዚህኛ ሰፈር ያሉት አካባቢ ሌላም ቦታ እንዴት ተሸቡህ ትላላችሁ ረሱል ሰለላሁ ዐለይሂ ወሰለም ሙሐረም ላይ ጾመዋል አይሁዶቹም ጾመዋል ተሸቡህ ነው ይላል ራስን ማታለል ካሉት ሸሪዓ ላይ የታዘዘ ነገር ረሱል ሰለላሁ ዐለይሂ ወሰለም ያዘዙት ነገር ወደ ተሸቡህ ካስጠጋ አንተ ራስ ጤነኛ አይደለም ረሱል ሰለላሁ ሸሪዓ ላይ የሌለ ነገር ሆኖ ካፊሮች የሚሰሩት ኮን ያንሰራው በቃ ጥርጥር የለውም ሸሪዓ ላይ የሌለ ነገር ሆኖ ካፊሮች የሚሰሩት ስራ ሆኖ ከተገኘ እኛ አንሰራው ሸሪዓ ላይ ካለ ግን ይፈልገ እነሱ የሚሰሩት አያገባን ታዘናና ታዘናን ሸሪዓ ላይ ያለ ነገር ካለ ይሄ ሸሪዓ ላይ የለም ከሌለ ደግሞ እነሱ መስጂድን ያከብራሉ ስለዚህ ደግሞ ብታከብር ምንም የለውም ረሱላህ ሰለላሁ ዐለይሂ ወሰለም ያከበረ ሰው የኢሳን አከብራለሁ ብሎ ገና ላይ በግቢያርት ምንድነው ምን ላይ ነው ወንጀለኛ የምታረገው ለምዶ ካልክ የኢሳ ልደት ነው ለኢሳ ሞሊድ ያከበርኩለት ነው ቢል በምንድነው የምትከለክለው የተወለደበት ጋር ኺላፍ አለበት ካልከው ይባስ አንተም ሌላ ጉዳይ ልትገባ ነው እሱ የተወለደበት አይታወቅም ካልክም አንተም ሌላ ጉዳይ ልትገባ ነው ቢያርድ ምንድነው በምን እንደምትከለክለው በተሸቡህነት ከሆነ ደግሞ ካፊሮች ጋር ተመሳስላን ካልክ ወደዚህ ነው የምትመጣው